አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደምን አላችሁ? የሙሰላሐዲን ዩቲዩብ ቻናል ቤተሰቦች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ በዝዝት ይበል። ሀገራችን ኢትዮጵያን አላህ ሰላሟን ይመልስልን። ዛሬ የሆነ ነገር ትዝ ብሎኝ ለራሴም ለእናንተም ላስታውሳችሁ ነው የመጣሁት ማለት ነው። እሱ ምንድነው? እኛ ካልተናገርን የሆነ ነገር ሲናገር እኛ ካልተናገርነው አያምርም፣ ነገር አይሆንም፣ እኛ ካልመከርንበት አይሰምርም የሚል ያኔ ሁላችንም በሚባል ደረጃ ሁላችንንም የሚጠናወተን ነገር ነው ማለት ነው። እንዲወረርሽኝ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ የደወል ምልክቱን በመጫን ቤተሰብ እንሁን። ላይክ፣ ሼር፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ ማለት ነው። አንድ ምሳሌ አንድ አውራ ዶሮ ነበረ፣ ዶሮ ማለት ነው። የስም ባለቤቱ ስሙ አህመድ ይባላል። ከለታት አንድ ቀን አህመድ ይህን ዶሮ ለመሸጥ ፈለገ። አሰረው፣ ያዘውና አስሮ ዘንቢል ውስጥ ከተተው ማለት ነው። አህመድ ቀረብ ወደ ገበያ ቦታ ሄደ አህመድ። ከዛ ከፊት ለፊቱ ቁጭ አርጎ ዶሮን ገበያተኛ ሲመጣ እያወጣ ማሳየት ጀመረ ማለት ነው። ምጥት ብለው አይተው ታገላብጠው አይተው ይህን ዶሮ ገበያተኞቹ ጥለውት ይሄዳሉ። ምክንያቱም ትንሽ ዶሮ ቀጥሩ ቀለል ያለ ነበር ማለት ነው። ታዲያ ይህ ዶሮ በዚህ መሀል ያስባል፣ እንዴ ይሄ ሰውዬ ሊሸጠኝ ነው እንዴ? ለምንድን ነው የሚሸጠኝ? ምን አይደለሁ እንዴ ጧት የምቀሰቅሳቸው? ማን ሊቀሰቅሳቸው ነው? እኔ ሽጡ ምናምን እያለ እያስብ ጀመረ ዶሮ ማለት ነው። እንደዛ እያለ ያኔ ገዥ ጠፋ። እንደው ከዚህ ከሰላ ላውጣው እንዴ? ከዘንቢሉ ላውጣው እንዴ? ይሄን ዶሮ ገዥ ባገኝ ምናምን እያለ እያሰበ እያለ አንድ ሰውዬ መጣ ማለት ነው። ያን ሰውዬ መጥቶ ሲባባሉ አሁንም ዶሮ ይሄ ሰውዬ ምን ነክቶታል? ያማዋል እንዴ? እኔን ሽጡ ማን ጧት ይቀሰቀሳቸዋል? ይልገባ ማለት ነው ዶሮ። ከዛ የሰውዬ ዋጋ ጠየቀ፣ የዶሮውን ዋጋ ጠየቀ። ተስማሙ፣ በዋጋው ሸጠለት ማለት ነው። ነገር ግን ይሄ ሰውዬ ወደ እዛው አካባቢ ነበርና ዶሮ በጣም ደስ አለው። በቃ እነዚህን ሰዎች ቀሰቅሳቸዋለሁ ተኝተው አይቀሩ ምናምን እያለ ይልገባ። ከዛ ሳይደርሱ እዛ ከቀበሌው ሳይደርሱ ነጋ ማለት ነው። ጧት ሲደርሱ ሁሉም ሰው ተነስቷል። ሁሉም ሰው ተነስቶ በቃ ስራውን በየስራው ሁሉም ጉድ እያለ ደረሱ ማለት ነው። ከዛ ዶሮ በጣም ተደናገጠ። እኔ ዛሬ እዚህ ቀበሌ አላደርኩም፣ ማን ቀስቅሷቸው ነው ምናምን እያለ እያስብ ገባ። ከዛ እንደዚህ እያለ እያሰበ እያለ ዶሮይቱን ጠየቃት ማለት ነው። እኔ እዚህ ቀበሌ አላደርኩም፣ ሰውን ሁላ ማን ቀስቅሶት ነው? ምንድነው የቀሰቀሳችሁ ምናምን ብሎ ሲጠይቃት ዶሮን አትጃጃለ፣ አንተ የበለጡ ብዙዎች በሺ የሚቆጠሩ ዶሮዎች አሉ እና እነሱ እኮ መጮህ ይችላሉ እንዳንተው አለችው ማለት ነው። እና እሱ ግን ዶሮ ያኔ ከዛ በፊት የሚያውቀው የእሱን ጩኸት ብቻ ነበረ፣ ያኔ የሚሰማውም የእሱን ጩኸት ብቻ ነበረ ማለት ነው። ደምቆ የሚታየው የእሱ ጩኸት ስለነበር ለዛ ነው እኔ ብቻ ነኝ የምቀሰቅሳቸው ብሎ አስቦ የነበረው ማለት ነው። እና ዶሮ በጣም ተደናገጠ፣ ተጸጸተ ማለት ነው። እንደዛማ ከሆነ ምናምን ብሎ በቢነጋው ዝም ብሎ ጸጥ ብሎ ሲያዳምጥ የምርም ብዙ ዶሮዎች ነበሩ ማለት ነው። ብዙ ዶሮዎች የሚጮሁ ነበሩ እና በጣም ተጸጸተ ማለት ነው። መኩራራትም አለበት እዚህ ላይ መኩራራትም አለበት በድምጻቸው፣ በድምጹ እሱ ዶሮ በጣም ይደነቅ ነበረ ማለት ነው። በቃ ድምጽ መረዋ ድምጽ ስላለው በድምጹ ራሱ ይደነቅ ነበረ። እና ምን ልላችሁ ነው፣ እኛ ሰዎች አብዛኞቻችን በሚባል ደረጃ የኛን ሀሳብ ሰው እንዲቀበልልን
ወይንም ደግሞ እኔ ያላሰብኩት ነገር በቃ ትክክል አይደለም፣ እኔ ያልመከርኩበት ነገር አይሰምርም፣ በቃ እኔ ያልሰራሁት አይጣፍጥም እንዴ ማለት ነው። ያኔ ሁላችንንም አብዛኞቻችንን የሚጠናወተና ልክ እንደ ወረርሽኝ ማለት ነው። ደግሞ ይሄ በዙሪያችንም ላሉ ሰዎች ለራሳችንም ቢሆን በጣም አስቸጋሪ ባህሪ ነው ማለት ነው። በተለይ ያኔ በዙሪያችን ላሉ ሰዎች በጣም ጠንቅ ነው የሚሆነው። ምክንያቱም خلاص እናንተ የእናንተን ሀሳብ ተውት፣ የኔ ብቻ ነው የሚደምቀው፣ ተውት፣ እኔ ላውራበት፣ እኔ ልበልበት ሁሉንም ነገር በቃ እኔ ልምከራችሁ፣ እኔ ልስከራችሁ የሚባለው ነገር ማለት ነው። እና ማስጠላትም ደግሞ በጣም አስቸጋሪ ነገር ነው ማለት ነው። እና አላህ ይጠብቀን፣ ሁላችንንም ደግሞ እናስተውል ያርገን ማለት ነው። የአንደኛችን መብለጡን ካላወቅን፣ የአንደኛችን ሀሳብ የአንደኛችን መብለጡን ካላወቅን በጣም አስቸጋሪ ነው። እና ደግሞ ከኛ የተሻለ ሰው እንዳለ ወይንም ደግሞ የሚስተካከለን ሰው ልጅ እንዳለ ማሰብ አለብን ማለት ነው። ያኔ ይሄን አለማሰባችን ነው ጠንቅ ሆነብን እንጂ خلاص እኔም እንደማስበው ሁሉ ጓደኛዬም ታስባለች፣ እኔ እንደማስበው ደግሞ በዙሪያው ያሉ ሰዎች እህቴም ብትሆን እኔ ጥሩ አስተያየት እንዳለኝ ወይንም ከኔ የተሻለ ወይንም እንደኔው ደግሞ የሚሆን አስተሳሰብ አላት ማለት ነው። ግን የሰዎች አስተሳሰብ መለያየቱ ነው እንጂ